እናትነት አይመጥንም፣ ልጄ ልታገኘው አትችልም፣ አላምንም። ልጄን ደግሞ አንቆት ነበር አለች ስትከሰኝ። አንቆ ሊገለው ነበር እንቁርቲ እንደዛ ብላ ነው ልጁን የሚገል ወንድ ብላ ነው የሰራችብኝ። እኔ ልጄን ለምንድን ነው የማንቀው? እንኳን ልጄን ወንድ ልጅ ተማትቼ አላውቅም። በዚህ ልጅ አልተማታውም፣ ወንድ ልጅ ማለት ነው። እንቁርቲ ብላ ስትሰራ ሊገለው። አሁን እንግዲህ እኔና ናቲ፣ እኔ ወንድ ነኝ፣ ልጄም ወንድ ነው። ስለዛ ልጄ ጋር ስጫወት እንጫወታለን፣ እንደዚህ እንያያዛለን፣ እንደባደባለን፣ እንታገላለን ምናምን ሜቢ ሄዶ እንደዛ ብሏት ሊሆን ይችላል። እንደዛ ስትለኝ እኔ ስትጠይቀኝ ዲቦራ ይሄ ልጅ ወንድ ነው፣ እኔ ጋር ሲውል እንደ ወንድ ነው የሚለው፣ እንደባደባለን፣ እንጣላለን ማለት እንላፋለን፣ ይላፋኛል ብሎች ከሆነ እንደዛ ነው። እንዴት ነው አባ እኔ ልጄን የምገለው? ምን አድርጎኝ? ምን አስቀይሞኝ? ና ብዬ ልላመድ ብዬ ላሳድግ ብዬ ነው የመጣሁት። በመጀመሪያ እኮ ራሴ ነኝ እኮ ልጄን ላሳድግ ብዬ የመጣሁት እኔ ነኝ እንጂ ማንም ሰው አልጎተተኝም እኮ። እኔ ሌባ ልሆን እሺ፣ በቃ እኔ አልዋሉ ሌባ ነኝ፣ ዘራፊ ነኝ፣ ሰው ገዳይ ነኝ። ለናቲ ግን አባቱ ነኝ፣ ይፈልገኛል። በቃ ኩራት ነው መሆኑ፣ ሞገስ ነው መሆኑ። ትምህርት ቤት ይዞ ሲሄድ አባቴ ይላል፣ ይዞ ሲዞር አባቴ ይላል እንጂ ምንም ማሳጣበት ነገር የለም። ለልጄ ክብሩ ሞገሱ አባቱ ነኝ። ልስረቅም ልዝረፍም አረፈደም ይሄን ልጅ አባት ነው በምችለው ላሳድገው እባክሽ እያልኳት እምቢ ብላኛለች። ችግሯ ምንድን ነው? ይህንን ተመልስ። በጣም አመሰግናለሁ። እሺ ዲቦራ ቪዲዮ አብሪና ጀምሪ ማሪ። አባት ለልጁ ሲያደርግ አራጣ አበዳሪ እንኳን አይናገርም ማለት አበላው አጠጣው እያለ አይናገርም። አራጣ አበዳሪ እንኳን ማለት ነው። አሁን ቪዲዮ መስራት ይፈልጋል በልጁ ሲሆን ከኔና ከእናቴ ከቤተሰቤ ጋር በስነ ስርዓት ነው አይደል፣ በመከባበር ነው መሆን ያለበት። ከዛ በልጁ ጨክናለሁ፣ እገልሻለሁ ምናምን ማለት ጀመረ። እገልሻለሁ ያለበት ቮይስ ወይም ቴክስት እንድታሳይ ነው። ራሱን ተናግሯል። እኔ በቀልድም ሊሆን ይችላል እንጂ እኔ እንደዚህ አላልኳትም፣ ካልኩም በቀልድ ነው ሊሆን የሚችለው ብሎ ቪዲዮ ሰርቷል። እንግዲህ አስቢው። እኔ ቀልድም ደግሞ አልፈልግም። ምንድነው እኔና እሱ ጥላችን አጠገቢያት ድረስ ነው። ሰው የሚያስበው እነዚህ ሰዎች አንድ ላይ ናቸው ነው። እሱ ደግሞ የሚፈልገው ያንን ነው። እኔ ደግሞ እንደዛ መሆን አልፈልግም። የራሴ ህይወት አለኝ። እሱ የራሱን ህይወት እያስተካከለ ነው። እኔ ደግሞ ሴት ነኝ፣ ወንድ አይደለሁም። እንደፈለኩ ወጥቼ እንደፈለኩ እንትን ማለት አልችልም። ከዛ ደግሞ ልጁን ከለከለችኝ። ዲቦራ ገንዘብ ብቻ ነው የምፈልገው። ሲጀመር እኔ ነኝ እየረዳው ያስተማርኩክ፣ ቢገባክ ስትታመም የጠየቅኩ እኔ ነኝ። እንደዛ እንኳን በድለኸኝ ማለት ነው። ባለፈው ከዚህ በፊት አንቺ ጋር ቀርበን ነበረ እና የአመት እችልሻለሁ ምናምን ብላኝ ነበረ መሲ በጌታ የቤት ኪራይ። ከዛም በኋላ ላይክ እሷም የሆነ አለማመን ነገር ነበረባት። ኦኬ ሰው ናት፣ ለአለማመን ትችላለች። ከፍላለሽ የለ እንዴ በእህቷ በኩል? አዎ አይ አልከፈለችም አይደለም። ከዛም በኋላ ልክ እሱ ዲቦራ ከሰሰችኝ ምናምን ሲል አይ ለምን የመሲ በጌታ ስም እዚህ ጋር እንደተነሳ ማጥራት ስላለብኝ ነው እኮ። አይ በስ እየነገርኩሽ ነው። ከዛም በኋላ እሱ ከሰሰችኝ ምናምን ብሎ ከዛ ደግሞ ስሜን በማጥፋት የሆነ ወሬ አወራ። ከዛ ደወለችና እኔ ከዚህ በኋላ አልከፍልልሽም፣ ከፈለግሽ ለሀቢባም ንገሪያት አለችኝ። እኔ ደግሞ አልተዘጋጀውም። ገባሽ? ከዛም በኋላ እሺ ችግር የለውም እስካሁን ላደረግሽው አመሰግናለሁ አልኳትኝ። ይሄ ሰው ሁሉ ጊዜ ገንዘብ ነው የምትፈልገው እንዴ? እኔ እዚህ ጋር መስለ ጌታ በጣም ብዙ ሰው እዚህ ቤት ስለምትረዳ ስሟ እዚህ ጋር ስለተነሳ ጉዳዩ ማጥራት አለብኝ። እሷ በራሷ መንገድ አጣርታ የ3 ወር የቤት ኪራይ ከፍላለች። ከዛ የቀረውን በየ3 ወሩ ልትልክልሽ ተስማምተን በራሷ አጣርታ የደረሰችበት ስደርስ ገንዘቧ ነው፣ ላቧ ነው፣ መብቷ ነው አለመስጠት። የሰው ልጅ የሚረዳው የሆነ ነገር እስካመነበት ድረስ ነው አይደል? አይ እኔ እሷን ጥፋተኛ እያደረኩ አይደለም። ከዛም በኋላ እሱ ተነስቶ የሆነ ነገር ሲያወራ ከሚያወራው አንጻር ሊረዱኝ የሚያስቡ ሰዎች ሀሳባቸው እንዲቀይሩ እያደረገብኝ ነው። ብር ትወዳለች እያለ ነው ነጥብ አይደል? ያ እኔ በወድም ባልወድም እኔ እዚህ ጋር ሶሻል ሚዲያ ላይ ከመውጣቴ በፊት የ25,000 ብር ተቀጣሪ ነኝ። ልጄ ጥንቅቅ አድርጌ ነው ያሳደግኩት። በማንም እንትን አንተ ስላልወጣክ አይደለም። ቤተሰቤን ደግሞ አንተ ልትረዳ አትችልም፣ አንተ ብትረዳ እንጂ እና ዛሬ ተመቶ እኔ ይሄንን አድርጌ የሚባልበት እንትን አይደለም። ምንም የረዳኸው ነገር የለም። ለልጅክ ያደረግከውን ደግሞ የምትቆጥር ከሆነ እዚህ ጋርም ሲጀመር አንተ አንድ በአንድ ስታወጣ ማዘርም እየጻፈች ነበረ። ስለዚህ ጤፍ አልገዛህልኝም፣ የቤቴን አስቤዛ ከሩዝ ውጪ ምንም የገዛኸው ነገር የለም። ሩዝና ከሰል ነው የገዛኸው። እዚህ ጋር ቪዲዮ ደቅኖ ነው የሚመጣው ሲጀመር ከታች ጀምሮ ወደ ቤት ሲመጣ። ከዛም በኋላ ደግሞ ደብቆ ሁላ ነው ቪዲዮ የሚቀርጸው ቤት ውስጥ ማለት ነው። በገዛ ቤቴ ቪዲዮ ደብቆ ምናምን። ከዛ ምንድነው ሀሳብክ? እንደ አብርሽና እንደ ሩታ እንስራ። እኔ እኮ አሻንጉሊት አይደለሁም። በዛ ነው እኔና እሱ ትልቁ እንትናችን ትልቁ ጥላችን እንደ ሩትና እንደ አብርሽ ቪዲዮ እንስራ። እኔ ድራማ መስራበት እኮ ቅድም ያልኩሽ ይሄንን ነው። ዩቲዩብ ላይ እና ገንዘብ ይገኛል እና እኔና አንቺ ለሁለት ከሰራን ውጤታማ እንሆናለን አልኳትና አብረን እንስራ አልኳት ነበር። ፍላጎት የለኝም እኔ ከሱ ጋር መስራት ፍላጎቱ የለኝም። ይሄን ደግሞ ግልጽ አድርጌ አይደለም ለሱ ጓደኛው ፊት አስቀምጬ ተወኝ እኔ ከኔ ህይወት ራቅ ብዬ አስረግጬ ነግሬዋለሁ። ለሱ ብቻ አይደለም ከጓደኛው አጠገብ ጓደኛውን አስቀምጬ ነግሬያለሁ። እኔ አልፈልግም
ከሱ ጋር መታየትም መገናኘትም አልፈልግም። ይሄ ደግሞ መብት አለኝ። መች ነው ያልኩት? መስከረም ነው ያልኩት። አውዲ ትክክለኛ መብትሽ ነው። ግን ልጁን እንዳያገኝ የምትፈልጊበትስ ምክንያት ምንድን ነው? ልጁን እንዲያገኝ አልፈልግም። ያ እሱን ደግሞ አንደኛ ነገር ማለት በተደጋጋሚ እና እናትሽ መናገር ከፈለገች ችግሩን ስቻል መናገር ትችላለች። ወይ አንድ ልጨርስ። ልጁን በተደጋጋሚ ጊዜ እጨክንበታለሁ ነው የሚለው። በምን አይነት መንገድ እንደሚጨክንበት አላውቅም። እና ደግሞ የምሰማው ደግሞ በሰፈሪ ደግሞ የምሰማው ታሪክ አለ። ልጆቻቸውን አሳድገው ደክመው ምን ብለው ሴት ልጆች ካሏቸው ደፍረው ስንት ታሪክ እንሰማለን። ከዛ ባለፈ ደግሞ በቅርብ በካናዳ የተፈጠረውን ደግሞ አይተናል፣ ሰምተናል። 2 ልጆቹን አዝናናለሁ፣ ሰላም ነበሩ፣ አዝናናለሁ ብሎ ወሰደ። ከዛ ገደልኳቸው ብሎ ለፖሊስ ደወለ። አዎ ግን የምንሰማውን ታሪክ ሁሉ እኛ ላይ ይደርሳል ብለን የምናስብ ከሆነማ ህይወታችን ይቃወሳል። ማሪ እያንዳንዱ ሰው የተለያየ ባህሪ ነው ያለው። ሜቢ እሱ አሁን ለምሳሌ ልጅሽ ከሱ ጋር ጊዜ አሳልፎ ሲመጣ ደስተኛ ነው ወይ እንዴት ነው የሚለውን ነገር አጥምተሻል እንጂ ሚዲያ ላይ የምንሰማው ሁሉ እኛ ላይ ይመጣል ካለንማ ተፈራርተን እርስ በርስ ሁሉም ሊለያይ ነው ማለት ነው። እናትና አባት ሊለያይ ቤት ውስጥም ሲሆን ያው እንዴት እንደሚጠብቀው አላውቅም። ልጅሽን ግን አንቺ ከመጣ በኋላ አንቺ ጋር አባትህ ጋር ምን አሳለፍክ እንዴት አረግ ምናምን ስትይው ምንድን ነው የሚሉት ነገር ይነግረኛል። አነቀኝ፣ እንዲያረገኝ ይለቀኝ። አዎ ከዛ ጥሩ የሚያሳልፈው ጊዜ ካለ ይነግረኛል። ግን ደግሞ ማለት ተላፋኝ ተጫወተኝ ነው አነቀኝ ምንድን እንዴት እንዳደረገ ልንገርሽ። መጣና ልጄ እንዲህ መተናነቅ ሽጉጥ ምናምን እኔ አላሳየሁትም፣ አያውቅም እንደ አይነት ጨዋታ። ከዛም በኋላ መጥቶ እዚህ ጋር ነው እንደዚህ ያዘኝ፣ እንደዚህ ማለት እጅ ትቦይ እንዲህ ነው ያነቀኝ። ማን ያሳየ ብዬ ተቆጣሁት። አይ ቢኒያም እኮ እንደዚህ ያደረገኝና አነቀኝ አለኝ። ከዛ እንደውም እራሱ ጋር ደወልኩና እንዴት ልጅ ተሻል አይፈልግም ወይስ ያቅፈዋል ይፈልገዋል? አባቱ ሲያይ ልጅሽ በግድ ነው የለመደው፣ በግድ ነው የለመደው። ምክንያቱም ህፃን ልጅ ብስኩት ከረሜላ ምናምን ወይ ደግሞ የሚፈልገውን ነገር አደርግልሃለሁ ካልሽው እሺ ነው የሚለው ነው አይደል? በቤት ሲመጣ እየሮጠ ያቅፈዋል ወይስ እምቢ ይላል? እሱ በቤት ሲባል ልጅሽ አባቱ ጋር ሄድ ሲባል እየሮጠ ሄዶ ያቅፈዋል ደስ ይለዋል ወይስ እምቢ አልፈልግም ይላል? ላይ ሸሸው አላውቅም። እሱን አሁን እኔ አይደለሁም ማገናኘው፣ እኔ አላገናኘህም ብዬዋለሁ። ከነ ነገሩ የቢዝነስ ነገር ሲሆንብኝ ማለት ልጄም እኔም ቢዝነስ እየተሰራብኝ ቤተሰቤም ቢዝነስ እየተሰራብን ሲያቅተን ነው ይሄን ነገር ማቆም የፈለኩት። ምክንያቱም ከፍቅረኛው ጋር እንዲህ ብሎ አውርቷል ብዬ ነግሬሻለሁ ሀብዬ። ምክንያቱም ለዚህ አላማ ከመጣ ልጁን ፈልጎ አይደለም ይመጣ። መጀመሪያም በበቀል ነው ብሏል አይደል? ሴቶችን ስበቀል በበቀል መሀል ነው ይሄ ልጅ የተወለደው። ስለዚህ ያበቀል ነገር ዲቦ የአንድ ሰው ኦልሬዲ በወጣትነቱ በማደንገው ስተቀግርሽ ላይ ወድቆ ሚዲያ ላይ እዩዋ ሚዲያ ላይ እግርሽ ላይ ወድቆ ይቅርታ ላይ ኦልሬዲ የተዘጋ ፋይል ስለሆነ መጀመሪያም ካለንማ ይቅር አላረግንም ማለት ነው። እንግዲህ ቴክስት አይቻለሁ፣ ለእናቴ የላከላትን ቴክስት አይቻለሁ። በጣም ነው የሚደብረው። በጣም ማም ቴክስት አታይም። ለእኔም የሚልክልኝ አለ አይደለም 5000 ለአንቺ ልጅ 1 ብር አላወጣም ብሎኛል። በዚህ ሰሞን ማለት በቅርብ ማለት እኔ ለአንቺ ልጅ እሱ ቀርቶታል። ያወራው ምናልባት ቮይስ ሲቀዳ እኔ ይሰማኛል። እኔ ግን አምልጦኛል። ማስወራት እያስወራና ይቀዳል። እሱ ያስወራና ቮይስ ይቀዳል። ከዛ እኔ ደግሞ ምንድነው ወሬሽ እየተቀዳ ነው ብሎ እኔ ጋር ይደርሳል። እንዴ ምን ብዬ ነው ልጄ አሳልፌ ሰጥቼ ሲቆይብኝ እንዴት ነው ልቤ የሚያርፈው? አሁንም ቢሆን አልፈልግም፣ ብርህንም አልፈልግም። ብር ነው የምትፈልገው ብለሃል። ብርህንም አልፈልግም፣ በቃ ብርህንም አልፈልግም። እኔ ልጄ እንደ ድሮ ማሳደግ ነው የምፈልገው። ምክንያቱም በእኔና በአንተ ወጣ ገባ ንግግር ውስጥ አንተ የወጣት ስሜን በምታጠፋው ነገር ልጄ አይምሮ እንዲበወዝም አልፈልግም። ሲቀጥል በእኔ እልህ ይዞክ ደግሞ ልጄን የሆነ ነገር እንድታደርገው አልፈልግም። እንደዚህ እየተናገርኩ ይሄ ያንቺ ማይንድ ነው እንጂ ምንም አይነት ማስረጃ የለሽም። ልጁን ምንም ነገር ያደርጋል የሚለው ቅድም እንደነገርሽኝ ሶሻል ሚዲያ ላይ ከምትሰሚው ነገር አንጻር ካናዳ ላይ ከሰማሽው ዜና አባቶች ሁለት ልጁን ገደለ ከሚለው አባት ዜና አንጻር ልጃቸውን ከሚደፍሩ አባቶች አንጻር ምናምን እያልሽ ነበር እና ሶሻል ሚዲያ ላይ የምንሰማውን ነገር እኛ ህይወት ላይ ይመጣል ብለን የምናስብ ከሆነ በሰላም ህይወታችን መኖር አንችልም። ገንዘብህን አልፈልግም ልጄንም አላሳይም ካልሽ ይሄ ልጅሽ ሲያድግ አባት ይፈልጋል እኮ አባቱ ተናግሯል። ሀቡዬ ይሄንን መልስ ማለት ነው እሱ ስለሚፈልገው መልስ እየነገርኩት ነው። ምክንያቱም ከዚህ በፊት ቪዲዮ ሰርቷል። ይሄ ልጅ ወደ ቤተሰቤም እንዲቀላቀል አልፈልግም፣ ወደ እኔ ህይወትም እንዳይመጣ ቀለቡን እቆርጣለሁ፣ ገንዘብ ነው የምፈልገው ብላለች ዲቦራ ብሏል። እኔ ገንዘብ ነው የምፈልገው አላልኩም፣ ልጄን ነው የምፈልገው። የኔ ብርቅ ወርቄ ልጄ ነው። ያንተ ገንዘብ ምናልባት ታሞ እንኳን ላያስታምምልኝ ይችላል። ሲቀጥል ደግሞ የሰራህብን ነው እንጂ የራስህን ደክመህ ያመጣኸው ብር አይደለም። ሌላው በቪዲዮ በዩቱብ ያገኘውማ እኮ አለቀ ጨረሰው አይደል? 200,000 በዩቱብ አግኝቶ ነበረ ጨረስኩት አለ እኮ። ለቤቱ ነው እሱ እኮ አልጋ ላይ ሲተኛ እኔና ልጅ እኮ ፍራሽ ላይ ነው የምንተኛው። በቃ ይሄ ደግሞ ለእኔ ደስታዬ ነው። ሰላም አለኝ።
ለምን በባዶ ቤት እኮ እኔ ሰላሜን ነው የምፈልገው። የልጄን ሰላም የራሴን ሰላም ነው። ዛሬ መጥቶ ነገ እንደ ጤዛ የሚጠፋባት አልፈልግም። ፈልጎ ነው ሲጀመር ቪዲዮ ካልቀረጸ እንዳትቀርጽ ሲባል ነው መጥፋት የጀመረው። በቃ እንጂ በመጣ ቁጥር ቪዲዮ መቅረጽ ይፈልጋል። ዩቱብ በቃ እንደዛ ነው። ምግብ ሲያበላው ይቀርጸዋል፣ የሆነ ነገር ሲያደርግ ይቀርጸዋል። ከዛም ባለፈ ደግሞ እንዲህ እያደረግኩ ነው ይላል። ያደረግ እኮ ያው ያደረገውን እኮ አደባባይ ተናግረናል አይደለ? ስለዚህ እሱ 5000 አይደለም 1000 ብር አልችልም ብሎ ቴክስት ጽፎልኛል። ሀቡ ስክሪንሾት አድርጌ አንድ ስልክ ነው ያለኝ እዚህ ላይ ነው ያለው። ስክሪንሾት አድርጌ እልክልሻለሁ። ሁሉም ያለኝን ማስረጃ እዚህ ላይ እልክልሻለሁ። ላኪልኝ። እሺ ማንኛውንም ለሶሻል ሚዲያ እንጂ ለሌላ ነገር እንደማይፈልገው ልጁንም ሆነ እኔን ለሶሻል ሚዲያ ካልሆነ ለምንም እንደማንፈልግ የጻፈችልኝን እልክልሻለሁ። በስራ መስራት አይፈልግም ነው። ዩቲዩብ ላይ ሪያክት ይሰራሉ። የምሰራው ሪያክት ከ700 አያልፍም። በ700 ማለት ደግሞ 00 ሳንቲም አይሰራም። 700 ቪው ማለት። ስለዚህ ከየት አምጥቼ ለእሷ ልጅ 10000 ብር ልክፈል? ገባሽ? ለምን ለእሷ ልጅ የምትለው ለምን ለልጃችሁ? ልጅ አይደለም እያለች ነው ሀቡ። ልጅ አይደለም ያው ልጅ አይደለም ያንተ አይደለም እኛ አንፈልገም፣ ከአንተ ግን ገንዘብ እንበቀልሃለን። ምን አለችኝ? በዩቲዩብ ያው በእኛ የሰራትን ትተፋታለን ያለችኝ። እየከሰስኩ በዩቲዩብ የተሰራት ትተፋታለን። እንደዛ ካልሽ ፈልገው ሚለው አምጣ ማስረጃ። እስኪ ጌታ ምስክሬን ነው አላልኩም በይ። ሁሉንም ሪከርድ ሳደርግ አልገኝም። በጣም እኔ ከአንደበቴ ምላስ ሲነቀል ካወራሁሽ ሁሉ አንድ ውሸት የለም። እግዚአብሔር ይፍረድብኝ። በህይወት ዘመን እስካሁን የማልከውን እግዚአብሔር በህይወት ያድርገው። እስካሁን የማልከውን ምክንያቱም እግዚአብሔር ያውቃል። እግዚአብሔር ስለሚያውቅ ነው። አዳምጪ። ስለዚህ አሁን ወደ ፖይንቱ ስገባ የመጣሁበትን ፖይንት ስገባ አሁን እነሱ ረዳ አረዳ ያለፈ ነገር አልፏል። እሺ አሁን 30 ሺህ ብር ወስድ አረዳውማ እሺ አረዳውም እንበል። ካሁን በኋላ እንደ አባት ሚዲያ ላይ ወጥተናል፣ ሚዲያ ላይ ተነጋግረናል አይደለ? እንደ አባት እኔ ለናቲ አባት መሆን እፈልጋለሁ። ማሳደግ ልጄን እፈልጋለሁ። ማገዝ እፈልጋለሁ። ማስተማር እፈልጋለሁ። አባቱ ነኝ ማለት እፈልጋለሁ። እሱም ልጄ ነው ማለት እርዳታውንም ምንም አልፈልግም። ልጄ አጠገብም አትድረስ። በህግ የምጠይቀኝ ከሆነ ልጄን አላሳይም አለች። አውዬ አንድ አዳምጪ። ስለዚህ የምትስማማ ከሆነ አሁንም ልጅ ገንዘብ አልፈልግም ነው። ገንዘብ ነው የምፈልገው። ልጅ ተሰየም ብዬሻለሁ። እኔ ስክስ ነው። እኔ የምፈልገው ለልጁ አባት ምን ያደርጋል? ያንቺ ይቅርታ አድርጊልኝ ስምሽ ስላደረኩት ለልጆቹ አስቡ። ሲኖረው ገዝቶ ሳይኖረው አድርጎ ነው አይደለ? ገባሽ? ሲኖረው አድርጎ እኔ እንደ አባት እኔና እሱ አብረን ባንኖር እንደ ማንኛውም እንደነጭ ሰው እኔ እሱ ሳይኖረው ማን ያደርጋል? ለምሳሌ እሱ ሲኖረው ያደርጋል። ሳይኖረውስ እንዴት አደርጋለሁ? ለምሳሌ አሁን እንደሷ ባትሰራ እሷ ታማሚ ብትሆነ ቤት ምትውል ቢሆንና አንተ ሳይኖርክ ሲቀር ልጅ ትምህርት ቤት ይቀር ትምህርቱ ይቋረጥ ነው። እንደዛ አይደለም። ሳይኖረኝ እንዲያል ይበላል። ሳይኖረኝ 10 ሺህ ብር ማለት ነው ሳይኖረኝ። እኔማ ትምህርት ቤት ማገዝ ያለብኝ ነው። ለምሳሌ ትምህርት የከፈው አሁን ሁላችን ምንድን ነው የትምህርት ቤት ከፍላለሁ 2000 4000 ብር አግዝሻለሁኝ። የወታት ያለው ከፍላለሁ። ሌላ ደግሞ ሕክምና ሲታከም ምናምን አደርጋለሁ ብዬ በተነጋገርነው በወር ነው ክስ የመጣው አይደል? ከዚህ በላይ ምንም ላደርግ አልችልም። ገባሻ? ግን ይሄኛው አስገዳጅ እኔ በወር አላገኝም። 7 ወር እመቤቴ ምስክሬ ምንም ገቢ የለኝም። መሀል ላይ እሷና እንቁርት ከሰሱኝ ብዬ ሰርቼ $300 አግኝቻለሁ። እየኖርኩ ያለሁት ቋሚ ስራ መልቀቅ አልነበረብክም። አስተማሪ ነህ፣ መምህር ነህ፣ ተመረቀ መምህር ሆነ 10 ሺህ ብር ብትኖር ግማሹን እያካፈልክ በተመሳሳት ደግሞ ቲክቶክ ትሰራለህ። አው የለኝም። ለምሳሌ መምህር ነኝ። መምህር 10 ሺህ ብር ነው ክፍያ። የቤት ኪራይ 10 ሺህ ብር ነው። ቲክቶክ ላይ እኮ ለምሳሌ የሆነ ራስሽን ችለሽ አይተርፍሽ ነው እንጂ መምህሮች ስላለቀዋል ኢትዮጵያ ውስጥ በዚህ ሰዓት 10 ሺህ ብር ተከፋይ መምህሮች አለ። በ10 ሺህ ብር የሚተዳደር ቤተሰብ አለ። ቤተሰቡ እንዳልካትም ቅድም እሷን አንተ ምን እንዳቅምክ እንደ ደሞዝ አትኖርም። የ10 ሺህ ብር ደሞዝ ነው። የ10 ሺህ ብር ቤት ከምትከራይ 6 ሺህ ብር 4 ሺህ ብር ትከራይና ከዛም በኋላ በትርፍ ሰዓት ደግሞ ቤት እንደመጣ ዩቲዩብን ቲክቶክን ስትሰራ ተጨማሪ ገቢ ይኖርሃል። ገባህ እንጂ ዩቲዩብ እና ቲክቶክ መተማመኛ ቋሚ ገቢ እኮ አይደለም አይደል? ቋሚ ገቢ ሊሆን ልክ ነሽ። ዩቲዩብ እና ቲክቶክ ቋሚ ገቢ አይደለም። ግን የፈለገ ነገር ቢሆን ከመምህር የተሻለ ገቢ ስላለው ነው እየኖርኩ ያለሁት። መምህር 10 ሺህ ብር ነው የሚከፍለኝ። በወር ተጣር ምን ብዬ 10 ሺህ ብር ቢከራይ ይከፍላለሁ። ገባሻ? ያ ማለት የተሻለ ስራ እየሰራሁ ነው። ለልጄም የተሻለ እሰራለሁ። እኔም አሁን ዛሬ ተራ ጌመር ብሆን የዛሬ 3 ዓመት ኢንተርናሽናል ጌመር ልሆን እችላለሁ። ያኔ ልጄ አልፍለታል። በጌም እስከመቼ ትሆናለህ? የሆነ ሰዓት እኮ ቲክቶክ ዘጋና ሊቀር ይችላል። ቋሚ ሊሆን ለልጆቻችን ማሳደጊያ ቋሚ ሊሆን አይችልም። እስካለ ድረስ ጌመር እንሆናለን። እስካለ ድረስ እንላለን። ኤኒታይም አካውንት ማድረግ ይችላል። ኤኒታይም የሆነ ነገር ሊሆናችሁ ይችላል። ለምሳሌ እኔ አሁን በ3 ዓመት 7 አካውንት ስለተዘጋብኝ አውቀዋለሁ። ኤኒታይም አካውንት ተዘግቶ ከዜሮ ፎሎ ሊጀምር ይችላል። ስለዚህ እንደ ቋሚ ለአባት ልጅ ለሚያሳድግ አባት እንደ ቋሚ መተዳደሪያ አይሆንም ሶሻል ሚዲያ። ስለዚህ እኔ አባት መሆን እፈልጋለሁ። አባት አትሆንም ካለች በፍርድ ቤት ነው ካለች እኔ ሀቡ አልቃወማትም። በፍርድ ቤትም ከፈለግሽ ደስ ነው የሚለኝ። ፍርድ ቤት አንድ ያገኘሽ ያኔ እንትን ብሎሽ አሁን ይግባኝ ብጠይቅ ከእንደገና ቢታይልኝ ቢኒያም 0-0 ነው። እኔ አንድ ነገር ልንገርሽ ይቀንሳል። ግን እንደ አባት ለልጄ አባት ልሁን፣ ለልጄ ላግዘው ይፈልገኛል። እሱ ድምጽ ቢያወጣ ኑሮ አሁን በሰዓት እኔ ቢኒን እፈልጋለሁ፣ እናቴም አባቴን እፈልጋለሁ ይላል።
ስለዚህ እኔም አባቱ ነው አንቺም እናቱ ነኝ። ትዳር ይዘሻል። ከኔ ጋር ምንም አንዋደድ አንፋቀር። ምን የሚያገናኘን ልጁ ያገናኘናል። ለልጁ አስቢ። ከዛ ልጁንም በስነ ስርዓት ሊው ስልክ እየዘጋሽብኝ አላነሳ እያልሽ እንደዚህ አልፈልግም ካልሽ ደግሞ ልብ ካለሽ እንደምታወሩ ገንዘብ አልፈልግም ካልሽ እስኪ ጀግና አንቺ ነገ ፍርድ ቤት ጻፊና ይሄን ሰውዬ ከሱ ገንዘብም አልፈልግም ልጅ እንዲደረው አልፈልግም አልፈልግም ብለሽ አስገብተሽ ለሀቡ አሳያት። አታረገውም። ዲቦራ ስለማታረገው ነው። ለልጅ ማን ነው የሚቀርመው? አባትነት ነው የሚቀርመው? ገንዘብ ነው የሚቀርመው? አባትነት ውስጥ ምን አለ? አባትነት ውስጥ ገንዘብ አለ፣ ፍቅር አለ። ሁሉም በኢኮኖሚ ትምህርት ቤት በክፍያ ነው። አስጠኛ አስቀጥራለታለች። የትምህርት ቤት ክፍያ ትከፍላለች። ይበላል፣ ይጠጣል፣ ወተት፣ ዳይፐር እየከፈልኩ ነው። ፓቡ ወጪ የሱ ወጪ ቢጀመር 10 ሺህ ብር አይሞላም። ተቀጥራ የምትሰራው ቤት ስንት ነው? 5 ሺህ ብር ነው። ኤርፖርት ኢንተርናሽናል ኤርፖርት ተቀጥራ የምትሰራው 5 ሺህ ብር ነው። የምንኖር በአምሽ ማንተ ትልቅ ሰው 5 ሺህ ብር የከፈለ ቢኒያም ሙሉ ተራ ሰው 10 ሺህ ብር ለአንድ ልጅ ይቆርጣል። የትም ሀገር ተደረገ። ይሄ የተደረገላት በአንድ 250 ሺህ ገቢ ብዙ ገንዘብ ተቀያየረ ነው። አሁን በፍርድ ቤት ነው ካለችም ችግር የለብኝም ነው። እኔ አባቱ ያለው ማንንም አባቱ አያገኝም። ልጅ ሲያድግ ልጅሽ አንተ ኖርክ መጣህ ቀረህ ምንም የምትጨምርለት የምታጎልበት ነገር የለም። የሚጨምርለት የሚያጎልበት ነገር የለም። እንደዚህ ባህሪው ማለት ነው። ገና የረዳውን ሳጣ እንኳን ማጣቴን የማይፈልጉ ቤተሰቦች አለው ያለ አንተ ነገር ምን እንደምን ታውቂያለሽ? አንተ በመምጣት የተነሳ ውጭ ሀገር ፕሮሰስ ተቋረጠበት ብለው የሚሉ ሰዎች ናቸው። እኔ አባት ቢሄድ ማዘር ራሷ አንተ ሀገር እናቴ ይኸውልህ ስማኝ፣ አንተ እናቴ ያንተ ኩያ አይደለችም። ከየትም ተለቀቀ ተጀምሮ እኔ አንተ ሚዲያዎች አባት ነው ስላልከብቻ እናቴ ተናግራለህ። አንተ ክብር የለም ባለጌ ከተባለ ማስረጃ ቆይ አንዴ ዲቦ ማዘር እንደዛ ብለውታል ብላለች። አንተ ሚዲያ ላይ ወጣ አባት ነኝ በማለት ምክንያት የውጭ ፕሮሰስ ቀረበት። ጉዲፈቻ ሊሰጥ ነው መሰለኝ ቀረበት አለች እንጂ በትምህርት አይደለም ማለት ተራሩ ማዘር እንትን ሳይፈልጋችሁ አንዴ ብቻ አይደለም። አንዴ ብቻ 3 4 5 ጊዜ ባገኘችን ቁጥር አይኔ እያለች እሳት እንደበላው ነገር ሰው አባት ነው የመሰለ ነገር መጥቶለት አላልኩም በያለች ነው የሚታርጋ ብላለች። እግዚአብሔር ይስጥልኝ ማዘር ትናገር እንዴ ለምን ሜቢ ያልተባለም የታባለም ነገር ከሆነ ማዘር ቤታው ትናገር ነውር ነገር አትናገር። እኔ የምን ጉዲፈቻ ሌላ ሰው ቢኖር ባሳድግ ደስ ይለኛል። በቤተ ክርስቲያን ውስጥ የሚረዱ አባት የሌላቸው ልጆች ያሉ አይደል? ለነሱ በኮምፓሽን ነው ያለችው እንጂ ይሄዳል አልተባለም። ኮምፓሽን የሚረዱ ልጆች እዛ ላይ ይጻፍ ነበር በ3 አመቱ ገባሽ? ያንን ልናጽፈው ልናስመዘግብ ስንል እኔ ነኝ አባት አለ። አንድ ሁለተኛ ነገር ደግሞ በጣም የሚረዳው 20 ሺህ ብር አወጣ 30 ሺህ ብር አወጣ። አንድ ቃል የማይናገር ልጅ ቀጥ ብሎ እኔ ነኝ አባት አለው። አቆመ፣ መርዳት አቆመ። በቃ ልጁን ዞር ብሎ አያይም። እሺ ከዛም በኋላ ቢኒያም መርዳትም አይረዳም አለኝ ከሚል ይልቅ የለኝም የሚለው ቃል ይበዛል። መርሳት የሌለብህ ማለት ነው። እኔ ነኝ የተውኩት